አክበር በድርጅቱ ውስጥ የተፈጠረ ፍልፈል መሆኑ ቤይሩት ለሚገኘው የብላክ ሴፕቴምበር መሪ ለሆነው አቡ ዩሱፍ ወዲያው ሪፖርት ተደረገ። አቡ ዩሱፍ አክበርን ወዲያው በመግደል ለጠቅላላ ኦፕሬሽኑ እንቅፋት ሊሆን የሚችል እርምጃ ከመውሰድ ይልቅ አጋጣሚውን በመጠቀም እስራኤሎችን ከዚህ ጨዋታ ውጪ ማድረግ እንደሚቻል እምነት አደረበት። እስራኤላውያን ኢላማ መሆናቸውን የተረዱ ቢሆንም አክበር የሚያውቀው ዝርዝር መረጃ ስላልነበረው መቼና የት ምን እንደሚሆን የሚያውቁት ነገር አልነበረም። እስራኤላውያን ለካ ይሄ ነው ብለው እንዲያምኑ እናደርጋቸዋለን በማለት አቡ ዩሱፍ ለሰራተኞቹ ተናግሮ ነበር። ጠቅላይ ሚኒስትር ጎልዳ ሜር ጥር 15 ቀን 1973 በቫቲካን የሚያደርጉትን ጉብኝት ከመጀመራቸው በፊት ታህሳስ 28 ቀን 1972 አንድ ሁኔታ ተፈጠረ። ይህም የብላክ ሴፕቴምበር ቡድን አባላት ታይላንድ ባንኮክ የሚገኘውን የእስራኤል ኤምባሲ ጽሕፈት ቤት ያዙ። ዕለቱ የታይላንዱ ልዑል ቫጅራሎንግኮርን አልጋ ወራሽነት በፓርላማው የሚጸድቅበት ዕለት ነበር። የእስራኤል አምባሳደር ሪሻም አሚር ከሌሎች የውጭ ሀገር ዲፕሎማቶች ጋር በሥነ ሥርዓቱ ላይ ነበሩ። የኤምባሲውን መያዝ ታይም መጽሔት ከፍተኛ ሙቀት በነበረበት በዚያ ዕለት ከሰዓት በኋላ የቆዳ ጃኬት የለበሱ ሁለት ሰዎች በጎን በኩል ያለውን የኤምባሲውን አጥር ዘለው ሲገቡ፣ በደንብ የለበሱ ሁለት ሰዎች ደግሞ በዋናው በር በኩል ገቡ። የበሩ ጠባቂ ውስጥ ለነበሩት ሰዎች ምንም አይነት ማስጠንቀቂያ ሳይሰጥ ሰዎቹ የመትረየስ ተኩስ ከፈቱ። የብላክ ሴፕቴምበር ሽብርተኞች የሙኒክ እልቂት መሐንዲሶች ድጋሚ አደጋ ፈጠሩ በማለት ጽፎ ነበር። በእርግጥ አድርገዋል። ዓላማው ግን የትኩረት አቅጣጫን ለማስቀየር ታስቦ የተደረገ ነበር። ሽብርተኞቹ ኤምባሲውን ከተቆጣጠሩ በኋላ አረንጓዴና ነጭ የፍልስጤም ባንዲራ በኤምባሲው ግቢ እንዲውለበለብ አደረጉ። ሽብርተኞቹ ዘበኛውንና ሌሎች የታይላንድ ዜጎችን በመልቀቅ በካምቦዲያ የእስራኤል አምባሳደር የነበሩትን ሺሞን አሺምርን ጨምሮ 6 እስራኤላውያንን ግን በመያዣነት ያዙ። ሁኔታው እንደታወቀ 500 የታይላንድ ፖሊሶችና ወታደሮች ኤምባሲውን ከበቡ። ሽብርተኞቹም በ20 ሰዓት ውስጥ እስራኤል 36 የፍልስጤም እስረኞችን በነጻ ካለቀቀች የተያዙትን ሰዎች ጨምሮ ኤምባሲውን እንደሚያጋዩ አስታወቁ። የታይላንድ የውጭ ጉዳይ ምክትል ሚኒስትርና የአየር ኃይል አዛዥ በታይላንድ የግብፅ አምባሳደር ከነበሩት ከሙስጠፋ አሊሳዌ ጋር ሆነው ኤምባሲ ውስጥ ገብተው እንዲደራደሩ ተፈቀደላቸው። የእስራኤሉ አምባሳደር ግን ውጭ እንዲቆዩ ተደረገ። አምባሳደሩም ኤምባሲው አካባቢ ከሚገኘው የሌላ ሰው ቢሮ ውስጥ ከጠቅላይ ሚኒስትር ጎልዳ ሜርና ከሌሎች የካቢኔ አባሎች ጋር በቀጥታ የሚያገናኛቸውን የቴሌክስ መስመር ዘርግተው ግንኙነት ማድረግ ጀመሩ። ከአንድ ሰዓት ድርድር በኋላ በመያዣነት የያዟቸውን እስራኤላውያን ከለቀቁ ከታይላንድ በነፃ እንዲወጡ እንደሚፈቀድላቸው በቀረበው ሐሳብ ተስማሙ። ከስምምነቱ በኋላ የታይላንድ መንግስት ባደረገላቸው ግብዣ ሲዝናኑ አምሽተው በንጋት ላይ በውይይቱ የተሳተፉት ሁለቱ የታይላንድ ከፍተኛ ባለስልጣኖችና የግብፅ አምባሳደር ተከትለዋቸው በልዩ አውሮፕላን ወደ ካይሮ በረሩ። ታይም መጽሔት ስለ ሁኔታውና ስለ ግብፁ አምባሳደር ሚና ሲያስረዳ በአረብና በእስራኤል መካከል ጎልቶ ከሚጠቀሰው ትብብር ከፍተኛውና ሽብር ፈጣሪዎችም ለምክንያቶች ጆሮአቸውን ከሰጡባቸው ጥቂት ሁኔታዎች አንዱ ነው ብሎ ነበር። ጋዜጠኞች ይህ ድርጊት ከበስተኋላ የተለየ ዓላማ እንደነበረው የሚያውቁት ነገር አልነበረም። በሚላን የሞሳድ ኃላፊ ከነበረው ሻይ ካውሊ በስተቀር እስራኤሎችም የተለየ ሐሳብ አልነበራቸውም። በታይላንድ ኤምባሲያቸው የተፈጸመው ድርጊት ቀደም ሲል አክበር ፍንጩን የነገራቸው ድርጊት መስሏቸዋል። ታይላንድ የሚገኘው የእስራኤል ኤምባሲ ከመያዙ በፊት የታቀደው ዓላማ የሚፈጸመው ከአውሮፓ ውጪ በመሆኑ አክበር ለጊዜው ሮም እንዲቆይ ከፔሎ ኃላፊው ተነግሮታል። አክበርም ባለው ግንኙነት መሰረት ይህን ኢንፎርሜሽን ለሞሳድ ያስተላለፈ በመሆኑ የታይላንድ ድርጊት እንደተፈጸመ ቴልአቪቭ የሚገኙ የሞሳድ ኃላፊዎች ከአክበር ያገኙት ኢንፎርሜሽን ይሄኛው መሆኑን ከማመናቸውም በላይ ድርጊቱ በተፈጸመበት ወቅት አንድም እስራኤላዊ ባለመጎዳቱ ከፍተኛ ደስታ ተሰምቷቸዋል። አክበር ከባንኮክ አደጋ በኋላ የታሰበው ዕቅድ ይኸው መሆኑን በማመን ገንዘብ ለማግኘት ፈለገ። በአስቸኳይ ወደ ለንደን የሚመለስ በመሆኑ የተቻለውን ኢንፎርሜሽንና መረጃዎችን ከፔሎ ይዞ እንዲመጣ ለንደን ከሚገኘው የሞሳድ ካጻ መመሪያ ተሰጠው። ሮም ካለው ካጻ ጋር ለመገናኘት የተስማሙት በሮም ከተማ ደቡባዊ ክፍል ሲሆን ይህም የሚሆነው እንደተለመደው አክበርን አስቀድሞ ወደ አካባቢው በመላክ ነበር። አክበር የእጅ ቦርሳውን እንደያዘ በካጻው መኪና ውስጥ ሲገባ ከካጻው ጋር ከነበሩት ሌሎች የሞሳድ ሰዎች አንዱ የአክበርን ቦርሳ ከፈተ። ወዲያው ቦርሳው ውስጥ ተጠምዶ የነበረው ፈንጂ በመፈንዳቱ አክበርና 3 የሞሳድ አባላትን ሲገድል
የመኪናው አሽከርካሪ ግን ከፍተኛ ጉዳት ደርሶበት በመትረፉ በኋላ የአደጋውን ሁኔታ ሊያስረዳ ችሏል። ይህ ሁሉ ሲሆን ሌሎች 3 የሞሳድ አባላት በሌላ መኪና ውስጥ ሆነው ከኋላ ይከተሏቸው ነበር። ከነዚህም አንዱ አክበር በፍርሃት በተዋጠ ድምፅ ቦርሳ ውስጥ የነበረው ፈንጂ መሆኑን የሚያውቅ ይመስል አትክፈተው ብሎ መናገሩን በመገናኛ ሬዲዮ ሰምቶ እንደነበር ተናግሯል። አክበር በቦርሳ ውስጥ ፈንጂ የተጠመደበት መሆኑን እንደማያውቅ ሌሎች የሞሳድ አባላት ያምናሉ። ለማንኛውም ከኋላ ይከተሏቸው የነበሩ የሞሳድ አባላት ለእርዳታ ተጨማሪ ቡድን ከመጥራታቸውም በላይ በአካባቢው የሚገኙ ዶክተርና ነርስ ያሉበት በጎ ፈቃደኛ የሕክምና ቡድን አመጡ። ከዚያም የሶስቱ ጓደኞቻቸውን አስከሬንና ከፍተኛ የመቁሰል አደጋ የደረሰበትን ሾፌራቸውን አንስተው ከአካባቢው ራቁ። በኋላም ወደ እስራኤል ላኳቸው። የአክበር አስከሬን ግን በተቃጠለው መኪና ውስጥ በመቅረቱ በኢጣሊያ ፖሊሶች የተገኘው በኋላ ላይ ነበር። የሞሳድ የሮም ጣቢያ ኃላፊ የነበረው ማርክ ሄስነር ጭንቀቱ ባንኮክ በተፈጸመው ድርጊት ምክንያት ተቃሎለት ነበር። ይሁን እንጂ በሚላን የሞሳድ ኃላፊ የነበረው ሻይ ካውሊ ግን የባንኮኩ ድርጊት ከበስተኋላው ተንኮል እንደነበረበት ጠርጥሯል። ካውሊ ረጋ ያለ ቆራጥና ዝርዝር ጉዳዮችን ለማወቅ ከፍተኛ ጉጉት ያለው ዝነኛ የሞሳድ ሰው ነው። በዚህ ጥርጣሬው ምክንያት የጠቅላይ ሚኒስትር ጎልዳ ሜርን ሕይወት ለማዳን ችሏል። ካውሊ የአክበርንና ከሱ ጋር ግንኙነት የነበራቸውን የፔሎን እንቅስቃሴዎች የሚያስረዱ ሪፖርቶች ደግሞ ደጋግሞ አነበባቸው። በባንኮክ የደረሰው አደጋ ምንም ስሜት ሊሰጠውና ሊያሳምነው አልቻለም። ዓላማው ያ ቢሆን ኖሮ የቴክኒክ መሳሪያዎችን በድብቅ ወደ ሮም ለማስገባት ለምን አስፈለገ? የአክበር መገደል ደግሞ የካውሊን ጥርጣሬ ከፍ አደረገው። የሞሳድ ወኪል መሆኑ ካልተነቃበት በስተቀር ለምን ይገድሉታል? እንዲህ መሆኑን ከተረዱ ግን የባንኮኩ አደጋ ለማታለያ የተደረገ ነው በሚል መደምደሚያ ላይ ደረሰ። ይሁን እንጂ አሁንም ቢሆን በዚህ ሐሳቡ ለመግፋት ምንም ተጨባጭ ነገር አልነበረውም። ለንደን ያለው ካጻ አክበርን የተቻለውን ያክል መረጃ ይዞ እንዲመጣ መመሪያ ሲሰጠው እንዳይያዝ መውሰድ የሚገባውን ጥንቃቄ ስላልነገረው ለደረሰው አደጋ ጥፋተኛ ነው በማለት ተወቀሰ። ጉዳዩን ለማወቅ የሚደረገውን ጥረት ይበልጥ ያወሳሰበው ደግሞ ሄስነር ከካውሊ ጋር የነበረው አለመግባባት ነው። ያለመግባባቱ መነሻ ሁለቱም ሞሳድ አካዳሚ በነበሩበት ጊዜ ሄስነር ለአንድ ስራ ተመድቦ ሲላክ ወደ ተላከበት ስፍራ ከመሄድ ይልቅ ወደ ቤቱ በመሄዱና በኋላ በወቅቱ አስተማሪ የነበረው ካውሊ ስለ ተልእኮ ሪፖርት እንዲያቀርብ ሲጠይቀው ትክክለኛ ያልሆነ ሪፖርት ከሰጠው ወዲህ ነው። ከዚያ ጊዜ ወዲህ ካውሊ ሄስነርን እንደ ሙያተኛ አይቆጥረውም። የጠቅላይ ሚኒስትር ጎልዳ ሜር የጉብኝት ጊዜ እየተቃረበ ሲመጣ የሴኩሪቲ ጉዳይም እየጠበቀ መጣ። ካውሊም የአክበርን ሪፖርቶች የጠፉትን ቁርጥራጮች እንኳን እያገናኘ መልሶ መላልሶ ማንበቡን አልተውም ነበር። አልፎ አልፎ እንደሚያጋጥመው የካውሊ ትልቁ ስጋት የመጣው ካልተጠበቀ ምንጭ ነበር። የፔሎ ተዋጊዎች በቤልጅየም ብራስልስ ጊዜያዊ ማረፊያ ነበራቸው። ለዚህም የረዳቻቸው የልዩ ልዩ ቋንቋዎች ችሎታ ያላት ሴት ነበረች። ይህች ሴት ከፍተኛ አጥማጅ በመሆኗ ከፔሎ ሰዎች ጋር ጓደኝነት ነበራት። ይህን የተረዳው ሞሳድ ስልኳን ከመጥለፍ ወደ ኋላ አላለም። ከጠቅላይ ሚኒስትር ጎልዳ ሜር የሮም ጉብኝት ጥቂት ቀናት አስቀድሞ አንድ ሰው ሴትየዋ ከምትኖርበት ክፍል ውስጥ ማለትም እዛው ብራስልስ ሆኖ ሮም እንደሚደውል ነግሯት ነበር። በካውሊ ግምት ይህ ሰው ቀዩ ልዑል በመባል የሚታወቀው ሳሌም ነው። ሳሌም ሮም ደውሎ ስልኩን ላነሳው ሰው ክፍሉን እንዲያጸዱና 14ቱንም ብስኩቶች እንዲያነሱ ነገራቸው። ሌላ ጊዜ ሮም መደወሉ የሚያስከትለው ጥርጣሬ ባይኖርም የጎልዳ ሜር ጉብኝት እየተቃረበ በመምጣቱ ሁኔታው ቀድሞውኑ በጥርጣሬ ላይ የነበረውን ካውሊን ይበልጥ እንዲጠራጠር አመቺ መንገድ ከፈተለት። በጀርመን የተወለደው ካውሊ ሰውነቱ ነጣ ያለ፣ ጸጉሩ ቡናማና ስለታም ፊት ያለው ሲሆን ቁመቱ 5.5 ጫማ ያክል ነው። የበላይ ኃላፊዎቹን እንዳያስንቅ ዝቅተኛ የሥራ ደረጃ ላይ ነበር የተመደበው። እሱ ያስተማረው ሄስነር ሮም ሲመደብ፣ ካውሊ ግን ሚላን የሄደበትን ምክንያት ይኸው ነው። ካውሊ ከብራስልስ የተላለፈው የስልክ ጥሪ የተቀረጸበትን ቴፕ እንዳዳመጠ አንድ ኢጣሊያዊ ወዳጁን በመጥራት በኢጣሊያ የስለላ ድርጅት ውስጥ የሚሰራ ቪቶ ማቼሊ ለሚባለው ሰው እንዲደውልለትና ከብራስልስ ሮም የተደወለው ስልክ ቁጥር የት አካባቢ እንደሆነ እንዲነግረው ጠየቀው። ካውሊ በቆንስላው ውስጥ እንደ አታሼ የተመዘገበ በመሆኑ
የኢጣሊያ ሴኩሪቲ የሞሳድ ካጻ መሆኑን እንዳይነቃበት ራሱ በቀጥታ ደውሎ ቪቶ ሚቼሊን ካለቃው ከአምቡርጎ ቪቫኒ ፈቃድ ካላገኘ የተጠየቀው እንደማያደርግ ሲነግራቸው የካውሊ ወዳጅ ለቪቫኒ ደውሎ ነገረለት። ከብራሰልስ ሮም የተደወለለት ሰው በማግስቱ ወደ አፓርትመንቱ እንዲሄድ የተነገረው ስለሆነ ሰውየውን ለማግኘትና ማንነቱን ለማወቅ የነበረው ጊዜ በጣም አጭር ነበር። ይህ ሰው ከፔሎ ጋር ግንኙነት ያለው ከሆነ ጉዳዩ በጣም አሳሳቢ ነው። ቪቫኒ በሮም ከተማ ውስጥ ካውሊ የፈለገውን አድራሻ ያገኘ ቢሆንም በካውሊና በሄስነር መካከል የነበረውን አለመግባባት ስለማያውቅና ስለ ጉዳዩ ምንም አይነት ፍንጭና ጥርጣሬ ስላልነበረው ኢንፎርሜሽኑን ሮም ለሚገኘው ሄስነር አስተላለፈ። ሄስነር ግን በጉዳዩ ላይ ለአንድ ቀን ተኛበት። በመጨረሻ የአፓርትመንቱ ቦታ የት እንደሆነ ካውሊ ራሱ ስለደረሰበት ሮም ጣቢያ ላሉት የሞሳድ አባላት ደውሎ ጉዳዩ ከጠቅላይ ሚኒስትሯ ጉብኝት ጋር ቀጥታ ግንኙነት ያለው በመሆኑ ቦታው ድረስ ሄደው አፓርትመንቱን ለይተው እንዲያውቁ ነገራቸው። በዚህም ወቅት ቢሆን ካውሊ አንድ አፍራሽ ድርጊት ሊፈጸም ይችል ይሆናል ብሎ ከመገመት በስተቀር ያገኘው ተጨባጭ መረጃ አልነበረም። የሞሳድ አባላት አፓርትመንቱ ሲደርሱ ያገኙት ባዶውን ነበር። ይሁን እንጂ በየክፍሎቹ በተደረገው አሰሳ የስቴሬላ ሚሳኤልን የኋላ ጫፍ የሚያሳይና አጠቃቀሙን የሚገልጽ ጥቂት ቃላት የተጻፉበት ቁራጭ ወረቀት ብቻ ተገኘ። ካውሊ በዚህ ሁኔታ ተደናገረ። ለጠቅላይ ሚኒስትሯ ጉብኝት 2 ቀን ብቻ ቀርቷል። ፔሎ አንድ ኦፕሬሽን ለማካሄድ እቅድ እንዳለውና እዚህም አገልግሎት ሚሳኤል መያዙን ካውሊ ለራሱ እርግጠኛ በመሆን ለዋናው መስሪያ ቤት ሪፖርት አደረገ። ከዚህ ጥርጣሬ በመነሳት በወቅቱ የሞሳድ ኃላፊ የሴኩሪቲ ችግር ሊኖር እንደሚችል ለጠቅላይ ሚኒስትሯ ቢነግራቸውም ከፖፕ ጋር ለመገናኘት ሄዳለው፣ አንተና ልጆችህ በሰላም ማረፍ መቻሌን አረጋግጡ የሚል መልስ ሰጡት።